በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 5 ምዕራፍ 18። እንግዲህ ወደ ጥንተ ነገራችን እንመለስ። ከዕለታት አንድ ቀንም አባታችን ሊሳለም ወደ ቤተ ክርስቲያን መጣ። ይህም የአብርሃም የይስሐቅ ያዕቆብ የዕረፍታቸው በዓል ነበር። ቤተ ክርስቲያን በገባ ጊዜ መላእክት እንደ ወንድማቸው እንደ ወዳጃቸው ተቀበሉት። ክብሩ እንደ ፀሐይ ብርሃን ነውና እንደነሱም ንጹሕ ነው፣ በክብርም ይመስላችኋልና። ልዩ ልዩ አበባ እንዳለው እንደሚያምር እንደ ገነት ዛፍ የሆነውን ፍሬ ጽድቁን ባዩ ጊዜ በወርቅ ክስተት ላይ እንደ ተሰሩ የዕንቁ ምሰሶች በጥሩ ወርቅ መደብ እንደ ሰሩት የጳዚዮን ዕንቁ እንዲሁ ሰውነቱ ያለ ነቀፋ ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ ፍጹም ነው። ስለዚህም መላእክት የአባታችንን ሥራ ባዩ ጊዜ ደስ ይላቸዋል። አስቀድሞ እንደተናገርን ደጉ አባታችን ሆይ እንዳንተ ማን ነው? ከሰውና ከመላእክት በክብር አለፍክ። በፈቃድህ የተጋደልክ አይደለህም። እሱ ራሱ እግዚአብሔር ከእናት ማኅፀን ጀምሮ መረጠህ እንጂ። እኔ የገድልህን መጽሐፍ ዜና ሰምቼ የተሸከመችም ማኅፀን ብፅዕት ናት፣ ያሳደጉ ጡቶችም ብፁዓት ናቸው እላለሁ።